አስቡት ህይወታችሁን ሙሉ በበለጸገችና በቴክኖሎጂ በተራቀቀች ሀገር ውስጥ ከመታጠቢያ ቤት ክፍል በላይ በማትሰፋዋ ሳሎን፣ መኝታ ቤት፣ ኩሽናና መታጠቢያ ቤቱ በአንድ የእጅ መዳፍ በሚያክል ስፋት ውስጥ የተጠቀለለ። እንኳን ወደ አዲሱ ቪዲዮአችን በሰላም መጣችሁ። ዛሬ ለኛ ለኢትዮጵያውያን ሰፊ ግቢ፣ ትልቅ ሳሎን እና ዘመድ አዝማድ ተሰባስቦ ቡና የሚጠጣበትን ሰፊ ቤት ለለመድን ሰዎች ይህ ነገር እንደ እስር ቤት ሊቆጠር ይችላል። ነገር ግን በዓለማችን እጅግ በተደነቀችውና በበለጸገችው ጃፓን ይህ የብዙ ሚሊዮኖች የዕለት ተዕለት ህይወት ነው። በጃፓን ሰዎች ለምን ይህን ያህል በጠበበ ቤት ውስጥ ይኖራሉ? ገንዘብ አጣው ወይስ ሌላ ሚስጥር ቢኖር? በዛሬው ቪዲዮአችን የጃፓንን ማክሮ ሊቪንግ ወይም የአነስተኛ ቤቶች አኗኗር ሚስጥር ከኛ ባህል በማነጻጸር በዝርዝር እንመለከታለን። እስከ መጨረሻ አብሮነታችሁ። መጀመሪያውና ዋናው ምክንያት የተፈጥሮና የጂኦግራፊ ጉዳይ ነው። ጃፓን በደሴቶች የተከበበች ሀገር ስትሆን ከጠቅላላ የመሬት ስፋቷ 73% የሚሆነው ተራራማና ደን ነው። ይህ ማለት 125 ሚሊዮን የሚሆነው የጃፓን ህዝብ ሊኖርበት የሚችለው በቀረው 27% አነስተኛና ሜዳማ ቦታ ላይ ነው ማለት ነው። በተለይ ዋና ከተማቸው ቶኪዮ ከ37 ሚሊዮን ህዝብ በላይ ይኖርባታል። ይህም ቶኪዮን በዓለማችን በህዝብ ብዛት እጅግ ከተጨናነቁ ከተሞች ውስጥ አንዷ ያደርጋታል። ቦታው በመጠናቀቁና የመሬት ዋጋ እጅግ በመወደዱ ምክንያት ህንፃዎችን የሚያንጹ ድርጅቶች መሬቱን በጣም ትንንሽ አድርገው በመቁረጥ ወደ ላይ ረጅምና ቀጫጭን ህንፃዎችን ይገነባሉ። እነዚህ ቤቶች በጃፓንኛ ፔንስል ሃውስ ወይም የእርሳስ ቅርጽ ያላቸው ቤቶች ይባላሉ። ሁለተኛውና አስደናቂው የጃፓን የግብር ህግ ነው። በጃፓን ውስጥ የውርስ ግብር ወይም ኢንሄሪታንስ ታክስ እስከ 55% ይደርሳል። ይህ ማለት አንድ ወላጅ ትልቅ ቦታ ያለውን ቤት ትቶ ቢሞት ልጆቹ ያንን ቤት ለመውረስ ከፍተኛ መጠን ያለው ግብር ለመንግስት መክፈል ይኖርባቸዋል። አብዛኞቹ ቤተሰቦች ያንን ያህል ገንዘብ በእጃቸው ስለማያገኙ የመጣላቸውን ትልቅ የመሬት ቦታ ቆራርሰው ለመሸጥ ይገደዳሉ። በየትውልዱ መሬቱ እየተቆራረሰ ሲመጣ በመጨረሻ እጅግ ጠባብና የሰርጥ ያህል ቦታዎች ብቻ ይቀራሉ። በእነዚህ አነስተኛ ቦታዎች ነው እንግዲህ ሁለተኛና ሶስተኛ ፎቅ የሚገነቡት። ሶስተኛው ምክንያት የጃፓናውያን የባህልና የአስተሳሰብ ውጤት ነው። በጃፓን ዋቢ ሳቢ የሚባል ጥንታዊ ፍልስፍና አለ። ይህ ፍልስፍና በንጹህና በጥቂት ነገሮች መኖርን ያስተምራል። በጃፓን አላስፈላጊ እቃዎችን ማከማቸት አይወደድም። ቤታቸው ውስጥ ያለችዋን እያንዳንዷን ሴንቲሜትር በጥቅም ላይ ያውላሉ። ለምሳሌ ቀን ሳሎን ሆኖ የሚያገለግለው ክፍል ማታ ከቁም ሳጥንና ፍራሽ ወጦለት አልጋ ቤት ሊሆን ይችላል። ጠዋት ደግሞ ፍራሹ ታጥፎ ቁም ሳጥን ይገባና ክፍሉ እንደገና ክፍት ይሆናል። ከዚህ በተጨማሪ ጃፓናውያን እንግዳ ወደ ቤታቸው አይጋብዙም። ጓደኞቻቸውና ዘመዶቻቸውን የሚያገኟቸው በካፌዎች፣ በሬስቶራንቶች ወይም በህዝብ መዝናኛ ቦታዎች ነው። ስለዚህ ለእንግዳ የሚሆን ትልቅ ሳሎን ማዘጋጀት ለነሱ አስፈላጊ አይደለም። አሁን ደግሞ ይህንን ነገር ወደኛ ባህል አምጥተን እንመልከት። በኢትዮጵያ ባህል እንግዳ አማልክት ነው ይባላል። እንግዳ ማክበር፣ ሰፊ ሳሎን አዘጋጅቶ ሰውን መቀበል፣ ረከቦት ዘርግቶ የቡና ስነስርዓት ማድረግ የህይወታችን ዋና አካል ነው። አንድ ኢትዮጵያዊ በጃፓን አይነት 12 ካሬ ሜትር ክፍል ውስጥ ቢኖር ረከቦቱ የቱ ጋር የዘረጋው ነው? በጣም ሰፊ ነው አይገርለውም? በእርግጥ የባህል ልዩነት አለን። ጃፓናውያን ከተማውን ራሱ እንደ ሳሎናቸው ነው የሚጠቀሙት። ምግብ በየጥቂት ሜትሮች ከሚገኙ 24 ሰዓት ክፍት ከሆኑ ሱቆች ይገዛሉ። ጓደኞቻቸውን ውጭ ያገኛሉ። ስለዚህ ቤታቸውን ለመኝታ ብቻ ነው ሊጠቀሙበት የሚችሉት። ፕሮግራማችን ከመጨረሳችን በፊት ለተመልካቾች የሚያዝናኑ ፈን ፋክቶችን ነግራቸዋለሁ። አንደኛ፣ በህዝብ ፊት ማንቀላፋት ያስከብራቸዋል። አዎ፣ በጃፓን ኢኑሙሪ የሚባል ልማድ አለ። በስራ ቦታ፣ በስብሰባ፣ በባቡር ውስጥ እንቅልፍ ቢወስዳችሁ አብዛኞቹ ሰዎች በስራ ስለደከማችሁ እንደ ጥንካሬ ምልክት ተደርጎ ይቆጠርላችኋል።
ሁለተኛ የድመት ካፌዎችና የሰው ብቸኝነት። አብዛኞቹ አፓርትመንቶች የቤት እንስሳትን ማሳደግ ስለሚከለክሉ ጃፓናውያን ከድመቶች ጋር ጊዜ ለማሳለፍ በሰዓት ከፍለው የሚገቡባቸው የድመት ካፌዎች አሏቸው። ሶስተኛ ምግብ በድምፅ መምጠጥ ምልክቱን ልንገራቸው። በእኛ ባህል ምግብ ድምፅ እያወጣን መመገብ ነውር ቢሆንም በጃፓን ፓስታ ወይም ራመን ሲበሉ ድምፅ እያወጡ መምጠጥ ምግቡ እንደጣፈጣቸውና ሸፉን እያመሰገናቸው እንደሆነ የሚያሳይ ትልቅ ምልክት ነው። አራተኛ የካፕሱል ሆቴሎች። ቤት ለመሄድ ከደከማችሁ፣ ባቡር ከመለጣችሁ ጃፓን ውስጥ መፍትሄ አላቸው። ትንንሽ ሳጥኖችን እንዳልጋዎች ያከራያሉ። ክፍል ውስጥ ማድረግ የምትችሉት ብቸኛው ነገር መተኛት ብቻ ነው። ውድ ተመልካቾቻችን የጃፓን አነስተኛ ቤቶች በችግር ምክንያት ብቻ ሳይሆን በተፈጥሮ በግብረ ሕግና በጥበብ የተሞላ የዲዛይን ውጤቶች ናቸው። የኛም ከተሞች እንደ አዲስ አበባ ያሉ በፍጥነት እያደጉና እየተጨናነቁ በመጡ ቁጥር ከጃፓናውያን የቦታ አጠቃቀምና የሚኒማሊዝም አኗኗር የምንማረው ነገር ይኖራል። እንደዚህ አስደናቂ የባህልና የአኗኗር ታሪኮች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩኝ። አመሰግናለሁ።